አንዳንዶቹ የኦሮሞ ተወላጆች ሆነው ህወሓት እንዲህ ፈጥሮብናል ቆለጣችን ላይ አንጠልጥሏል ይሉህና ከፍ ያለው ማንሳት ይቻላል ደፍሬ ነው ማነሳው ቆለጤ ላይ ተንጠልጥሎብኝ ይልና 4 ልጆች ወልዶ ልጁን አቅፎ ታየው አለ ህወሓት በከፍ ያለው ላይ የሰራው የቆለጥ ያልከው አንተ ደፍረ ብትናገረው እኔ ግን እንደ ወንድም የምኮራበትን ወንድሜን ከፍ ያለውን ቆለጡ ዛሬ ሰርቶ 4 ልጅ ወልዷል ብትል ኦሮሞ አንገቱን ብትቆርጣው ስፐርሙ እንደሚሰራ ነግረሃለሁ አንገቴን ከፍ አድርጌ ይሄ የሚያናድድ ከሆነ ከፍ ያለው ለኛ ለኦሮሞዎች መሪያችን ሀገሪቱ ባንዲራ ነው ህገ መንግስቱ አንቀጽ 3 ያጸደቀው ትክክለኛው የሀገሪቱ ባንዲራ ነው ይሄ መንግስት የትኛውንም አይነት ብሔራዊ ውይይት ሊመራ አይችልም ይሄ ውይይት ብለው ማሰብ ራሱ ነፍዘት ነው የሚል ደግሞ በዛው ላይ ጨምሮ ተናገረና እባካችሁ ውይይት ነፍዘት አይደለም ውይይትን በመንግስትም ይመራ በማንም ይመራ ለምን ሸይጣን መጥቶ ያወያይ አሁን ያለነው በሽግግር መንግስት ላይ አይደለም አሁን ያለነው በፌደራላዊ መንግስት ላይ ነው የመጀመሪያ ሐሳብ ስለ ወርቁ አይተነው የተነሳው ነው የወርቁ አይተነው ጉዳይ 8 ዓመት በጨለማ ቤት ህወሓት አስረዋለች ፋኖ መሬቱን ሸጦ በሬውን ሸጦ ሁሉ ነገር ሸጦ አይደል እንዴ መሳሪያ ገዛው ይሄ መንግስት ለውይይት አይበቃም ማለት ትክክለኛ አካሄድ አይደለም አረንጓዴ ቢጫ ቀዩን ይጠየፉታል እስቲ ቴዲ አንድ ነገር ልጠይቅ የአፄ ምኒልክ ባንዲራ ምን አይነት ነው ቴል ሚ እኛ ደቂቃችን እንጠቀም ይሄ የኛ ደንታ ስላልሆነ ደቂቃችን በራሱ ደቂቃ ያሳይ ወልቃይት ጉዳይ ስለ ወልቃይት አዲስ ነገር ልንገራችሁ ውሶ ስለማያውቀው ስፔሻሊ ለትግራይ ልጆች ዘመዶች ከዚህ በፊትም ልሙጡ ባንዲራ በኢህአዴግ ህገ መንግስት ኢህአዴግ በሚያስተዳድርበት ሰዓት በ27 ዓመቱ ጊዜ ልሙጡ ባንዲራ የተፈቀደ አልነበረም ጆርናጅላን የትግራይ ህዝብ ላይ የተደረገው ጦርነት በአብይ አህመድ የተካሄደ ነው ብለሃል ከዚህ በፊት ግን እንደዛ ስትል አልነበረ ልሙጡ ባንዲራ ኦሬዲ ጃዊሳ ይዞ ጫካ ለጫካ የአማራን ክልል የሚበጠብጥበት ጨርቅ ስለሆነ ያንን ጨርቅ ይዘ ኦሮሚያ ፊንፊኔ ምድር ላይ መንቀሳቀስ አትችልም እኔ እንደ አንድ አክቲቪስት የትግራይ ተወላጅ በአለም ላይ እኔ እስካነበብኩትና እስከማውቀው ድረስ በአለም ላይ መሃን የሚያደርግ ማህፀን ካልተቆረጠ በስተቀረ ወይ የጽንስ መከላከያ ካልሆነ በስተቀረ መሃን የሚያደርግ መድኃኒት የለም እኔ